ሰላም እንደምናችሁ ዛሬ በአዲስ ቪዲዮ ተመልሰናል። ዛሬ ደግሞ የምናየው እንዴት የጂሜል አካውንት ወይም የአካውንት እንዴት የኢሜል አካውንት እንዴት መክፈት እንደምንችል ነው። ቪዲዮን ከመጀመራችን በፊት ላይክ፣ ሰብስክራይብ፣ ሼር እንዳይለያችሁ። ወደ ቪዲዮ መጀመሪያ እንደምናደርገው ሊንኩን ባዮ ላይ አስቀምጬላችኋለሁ። ይሄኛው እዚህ ጋር የከፈትኩት ሊንክ አለ፣ እሱን ዲስክሪፕሽን ላይ አለ። እሱን በምትነኩበት ሳሌ ወደዚህኛው ፔጅ ይወስዳችኋል። ወደዚህኛው ፔጅ በሚወስዳችሁ ሳሌ ምንም ታደርጉ እዚህ ጋር የመጀመሪያ ስማችሁንና የመጀመሪያ ስማችሁንና የአባታችሁ ስም የራሳችሁ ስም ይጠይቃችኋል። ከዛ እናስገባለን አማኑኤል ሰነማ የላስት ኔሙ ባናስገባም ችግር የለም። ከፈለገን እናስገባል፣ ካልፈለገን አናስገባም። ከዛ በኋላ እዚህ ጋር እናስገባለን ላይክ ኤጅ ሪስትሪክሽን ስላለው እኔ እድሜን እዚህ ጋር ጨምሬዋለሁ። ኤጅ ሪስትሪክሽን ስላለው ከ18 ዓመት በታች አይቻልም ምናምን ስለሚለን እድሜውን ጨምሬዋለሁ። ኔክስት ነካለው። እድሜያችንን ካስገባን በኋላ ጄንደር ጾታችንን እናስገባለን። ከዛ በኋላ ዩዘር ኔም ምን አይነት ዩዘር ኔም የምትፈልጉት የሚለው ላይ ከዛ በኋላ እንዲህ እንላለን። ከዛ ኔክስት እንለው። ፓስወርድ ይጠይቀናል። ፓስወርድ ሲጠይቀን እናስገባለታለን። የምንፈልገውን ፓስወርድ የማንረሳው ቢሆን አሪፍ ነው። ከዛ እዚህ ጋር መጀመሪያ ላይ ጻፍነው እንደግመዋለን። ከዛ በኋላ ኮንፊርም አድርገን ተመሳሳይ መሆኑን አድርገን ኔክስት የሚለውን እንነካለን። ከዛ ስትሮንግ ፓስወርድ ቢሆን አሪፍ ነው። ላይክ ራሱ ሰጀስት የሚያደርገንም አለ፣ ራሳችን ደግሞ እንትን የምንለውም አለ። ከዛ በኋላ እዚህ ጋር ጉግል ቬሪፋይስ እዚህ ጋር ስልክ ቁጥር እናስገባለን። ዩናይትድ ስቴትስ እና ዩናይትድ ኪንግደም ቢሆን አሪፍ ነው ይባላል። ላይክ ኢሜይላችንን በከፈትን ቁጥር ቲክቶክ ቀጥታ በምንከፍትበት ሰዓት ላይ በስልክ ቁጥር ቬሪፋይ ስናደርግ በዩናይትድ ኪንግደም ስለሆነ ቀጥታ ግዴታ አዲስ አካውንት መክፈት የለብንም ግዴታ ማለት ነው። ስለዚህ ቀጥታ የስልክ ቁጥር እንትን ቢሆን የተለያዩ ሀገሮች ቢሆን ዩናይትድ ኪንግደም ዩናይትድ ስቴትስ ቢሆን አሪፍ ነው። ከዛ በኋላ ኔክስት የሚለውን ስናስገባ ወደዚህኛው ፔጅ ይወስደናል። ይሄ ደግሞ ደግሞ you need to scan this code because the phone number you entered can't receive SMS። ኦኬ ቀጥታ አንዳንዶቹ SMS ጋር ይገባላቸው እና እንትን ይላል፣ አንዳንዶቹ ደግሞ ቬሪፊኬሽን ያስገብታል። ለዛ ስልካችንን እናመጣለን ማለት ነው። ከዛ በኋላ እዚህ ካሜራ ላይ እንገባና ስካን እናደርገዋለን QR ኮዱን። ከዛ ወደ እንትን ይወስደናል ማለት ነው። ከዛ በኋላ ምን የሚል ይመጣልና እንደዚህ አይነት ነገር ይመጣልና ማለት ነው። ከዛ በኋላ yes continue የሚለውን እንነካዋለን ማለት ነው። እዚህ ጋር are you trying to verify your info ከዛ የትኛው ስልክ እንደሆነ ዲቫይስ ሎኬሽን ታይም ጀስት ነው ስንት ሰዓት እንደሆነ ምናምን ከዛ yes continue የሚለውን እንነካዋለን ማለት ነው። ከዛ በኋላ ወደዚህኛው ስንመለስ ይሄውና ኢሜይላችን እሺ ብሎናል ማለት ነው። ከዛ በኋላ እዚህ ጋር ሪከቨሪ ላይክ ያኛው ፓስወርድ ወይም ኢሜይሉ በሚጠፋብን ሰዓት ላይ ቬሪፊኬሽን ፓስወርድ ሲጠፋብን ፎርጎት ፓስወርድ ስናደርግ ወደዚህኛው ወደ አሁን በምናስገባው ኢሜይል ቬሪፊኬሽን እንዲልክልን ከፈለግን ማለት ነው። አሁን ለጊዜው ስኪፕ የሚለውን ካለው ስለማልፈልግ ከዛ በኋላ በቃ አካውንቱን ከፍተና ማለት ከዛ ኔክስት ስንለው ከዛ በኋላ ወደታችን እንሄድና ይሄን እናነበዋለን። ላይክ የፕራይቬሲ ኤንድ ፖሊሲ ነው። ከዛ ሞር ኦፕሽንስ የሚለውን እናነበውና እና ከዛ በኋላ አይ አግሪ የሚለውን እናካለን። ፕራይቬሲ ኢን ተርምስ ላይክ ስለሱ ምን ማድረግ እንዳለብን ምን ማድረግ እንደሌለብን የሚለው የሚገልጽ ነገር ነው። ከዛ በኋላ ኦኬ ኢስ ሪዲ ሴንድ ከዛ በኋላ ይሄው ከፍቶልናል ማለት ነው። ይሄውና ቪዲዮ ማን ነው አካውንታችን እዚህ ጋር ይሄው ፕሮፋይል ስለዚህ በአዲሱ አካውንታችን ቲክቶክችን መክፈት እንችላለን። ዩቲዩብ፣ ኢንስታግራም፣ ፌስቡክ የተለያዩ ሀገሮችን ከፍተን መጠቀም እንችላለን ማለት ነው። ዩቲዩብ ቻናል ላይ ክሬት መደረግ እንዳለባችሁ ማታውቁ ልጆች እዚህ ጋር ቪዲዮ ሰርችላችኋለሁ። ቻናላችሁ ላይ ገብታችሁ ማየት ትችላላችሁ። በሌላ ቪዲዮ እስከምንመለስ ድረስ ቸር ሰንብቱ።